ሰላም ሙዲያ ወራክ ቤተሰቦች ዛሬ ባለዚህ ቪዲዮ ተመስርተናል። ሰብስክራይብ እና ሼር ማድረግ የኢንቨስት መከላከል ያሉ ሰብስክራይብ እና ሼር እንዳይረሳ። ሮቢ ሩት ይላል ደረሰ አንድ ከግማሽ እንጀራ ለሶስት ይበቃናል። አባይ ወይኔ ባሻ፣ ኧረ በእናትህ ጸልየን ከበላ ነው በረከት ይኖረዋል። አምጣው ዝም ብለህ። ቤኪ የቱ ቤኪ? ወይ መቷል ቆሎም ሽሮም ጮማ ናቸው ሰው ተፋቅረው ከበላቸው። ወይኔ ባሻ ወይኔ መክተቻ አይታል። አባይ መክተቻ ልጅ ምን አባ መክተቻ ነው ለግማሽ ኪሎ ስጋ። አያያያይ ለሶስት እኩል ቦታ መከትከት አለበት። አውቃለሁ ባህሪን ትበጠብጣለህ። ኧረ በረሃብ ተቃጠልኩ። ጨጓሬ አንጀቴን በላው። እንዴ ከበላ ለምንድን ነው ሰው የምታስቸግረው? እንደዚህ እንዲጮህ አድርገው ነው አባይ። በመሬት ንዝረን ነው ባለኛ አባይ። አንቲዎች ምንድን ነው ያንተ ደግሞ? እየሰማሁት ነው። ምኑን? ወጡን። ወይኔ ሰማን ያልስተ ቦሾ ይኸው ሰው መጣ። ታሺ ግባ መጣ። ግባ ታሺ። ወይኔ አምላክ እና ቦሾ ሁሉ ሰላም ነው? ምን አንተ እያለ የሰላም ዘው የወፍ ድምፅ ራሱ መች ሰምቼ አውቃለሁ? ጸጥ ረጭ እኮ ነው የምታደርገው። የኔ ጌታ ተጮት ታሺ። ምንድን ነው የሰማው ነገር? አልገረመውም እንዴ? በጣም ነው የገረመኝ። በምን ውጭ ዝም ብለን ኳስ አንነሳም? አይ ታሺ ጨዋታ እኮ ነው የሚናፍቀኝ። ምንድነው አባዬ? ምንድነው ይላክልኝ? ስማተ እንጀራና ወጡን ሻግ አድርገው። ታሺ ስለመጣ ታሺ እንኳን የሸመተ ያረሰም አይችለው። ለሶስታችንም አይበቃም። በጣም ብዙ ነው የሚበላው። ጠብቀው። ምንድነው አባዬ? ሲደርስ ጠብቀው ነው እንደዚህ ነቀል የምቀልደው። እኔ በእህል ገመትክ። እኔ በእህል ታሺ እንደምታስበው አይደለም። እኔ እኮ ያላንተ ሙስና ራሱ ብቻዬን አልበላም። አውቃለሁ ታሺ ያለ አበላ ብዙ ቺኮች አብረን እንዳልበላን ብዙ ቺኮች አብረን በልተናል። ታሺ ወጥቶኛል። አንተ ነገር ባሽ ስልክ ሀክ ተደርጎ ነው። እኔ አይደለሁም። በቃ ሰላም አታ በቃ አምጡት። በቃ ሄዷል። ታሺ አምጡት። አንተን እኮ ነው። በጣም ቆንጆ በጣም ደብሊው በሞቴ አባዬ አንዴ ጉረስልኝ የኔ ጌታ። አንተ ውሻ አባዬ የሪዮ ንጉስ ሰላም በል። ጃሉድ አይ ቦብ ማርሊ ቦብ ኧረ ገራሚ ቺክ። ኧረ ወንድ ነው። በል እንጀራ አምሮኝ ነበር። አጉርሽኝ ባባ። ኧረ ሮቢ በጣም ያፈቀ ማርያም ደጋግሞ ይሄን ቀልድ ነዳም እንጃ ፈቃድ ሁለቴ ለአዲስ ነው። አንዴ እስቲ በዚህ ጋር እያፉ ጋር ለምን ታርፈ ቁጭ ያለ መኪና እኮ ነው ጋሪ መሰለ እንዴ? አንተ እንደ እንጀራ ሰፌር ላይ ቁጭ ብለህ እየነዳ መኪና ትላለህ እንዴ? እስኪ ሲጀመር ሽጣውና ሁለት አህያ ገዝተህ እነሱ ነዳ። አይ አህያ ራስህ ነዳ። ለነገሩ አህያ በላት። ባለፈው እኮ ስታስነሳት በጭስ መውጫው በኩል ጭስ ስንጠብቅ ፋንድያ አንዴ ጣለችው። አንተ ቆይ መንጃ ፍቃድ እንኳን ሳይኖር ምንድነው እንደዚህ ምስለፈልፈው እንዴ? አታፍርም? ይሄን መኪና በመንጃ ፍቃድ ነው ምን ሄደው ትላለህ እኮ። አታፍርም እኮ አንተ። ይሄን መኪና በቀበሌ ኩፖን በሸማቾች ኩፖን አልነደውም እኔ። ደግሞ ከደሯ ራሱ ምንድነው በጫማ ብሩች ሊስትሮ ጋር ኪዊ ነው እንዳያስቀባል። አንተ ረዝም በል በእናትህ። ምንም ብቻ መኪና ያበደ አቋም ነው ያላት። አቋም የፖለቲካ ነው ይሁን። አቋም ያምራል ካልክ ደግሞ እዚህ አይደለም ሰባተኛ አቋም አትወስድ። ሲጀመር እንደ ብረት ግቢ ሲንኳኳ ማን ነው ብለህ እየከፈትክ መኪና ትላለህ። ኧረ በእናትህ አንተ ዝም ብል። ምንም አልክ። ምን መኪና አሪፍ እንደሆነች ታውቃለህ? አላውቅም። እኔ ማውቀው ጧት ሞተሯን ፀሐይ ላይ እንደምታሞቃት አውቃለሁ። ያለፈው ክረምት ራሱ ተበላሽታብህ ገራጅ ስትወስዳት ብርድ ነው በሙቋ ስታጠብ ብለው እንደመለሰው አውቃለሁ። ትላንትና ራሱ ባትሪ ሞቶብህ በኖኪያ ባትሪ እንዳስነሳት አውቃለሁ። ከዚህ ሞቶውን ባትሪ እኛ አይደለን እንዴ ሙከሚል ጋር በመልት ያስነሳንል። ውሸት አንተ አልነበርክም። አትካደኝ ተው። ልጅ ሞተር ተበላሽቶ የሞተር ጥርስ የሆነ ነገር ገብቶብህ ነቅሶ እኔ አይደለሁ በስቲኪን ያስተካከልኩልህ። አንተ ሲጀመር ፍሬም በቃል እያስክ እንዴት እንደዚህ አይነት ጥሩ ስራ ምናምን ታስታውሳለህ? ማርሽ ራሱ ሊዘንብ ሲል እንደ ልብስ አንዴ የምታስገባው ሲጀመር እኔ እወርዳለሁ። ውረድ። እስኩሪሱን ከፈር እስኩሪስ ሽጠውና ጠጣበት። እስፕሪስሽ ተለም መድረክ ይላል። ሰላም ታረኛ እኔ ነኝ። እሺ ትልዝናለ ምን ይዘሽ መጣሽ? እንትም ዜማ የኔ ለየት ቪች ፎስክ ትባላለች። አዲስ የመጣች ሙዚቃ መሳሪያ በአፋችን ነው። እሺ 5 ደቂቃ አለች። ጀምሪ። በቃ
ይበቃናል። አንጨርስኩ ሚልም አለ። ኧረ በእናትህ ስነ ስርዓት አድርግ። ብርቷ ውጣ እሽክም ዛሬ ማታ እራት እኔ ጋር ስሚ ማዘር እየቅርብኝ እኔ ጥሎብኝ ቢያዩ እራት አልወድም። የኔን ትወደዋለህ? ቆንጆ ቅንጬ በቅቤ ነው ሰራልኝ። ይቅርብኝ። እኔ እኮ አመጣጤ የቤቱን ክር ያስገባሁበትን ደረሰኝ እኮ ልሰጦት እኮ ነው አመጣጤ። ሙሉውን ነው እንዲያስገባህ? አዎ አይደላለው እኮ የቤቱን ክር ግማሹን በጥሬ ገንዘብ ነው የምትከፍለው፣ ግማሹን ደግሞ በቢትኮይን በላብህ ነው የምትከፍለው እኮ ነው ያለኝ። እኔም እኮ በላብህ ክፈል ነው ያልኩት። ታሸላብ እንዲህ ነው እንዴ ማዘር? እኔ እኮ ስራ በማገዝ ነው መሰለኝ፣ መች ደም በመለገስ መሰለኝ። እርሶ ቆይ ትልቅ ሴትዮ አይደለሽ እንዴ? እኔ እኮ ብዙ ስራ ስለምሰራ ነው እንጂ አንድ ፍሬ ልጅ ነኝ ገና። አንድ ፍሬ ቢሆኑም አንድ አይጋደሉም ነበር ለሁለት ፍሬ። ቆይ እንዴት እድሜዎች ስንት ነው ግን? እድሜዎች ስንት ነው? 36 ይጫማ እኮ አላልኩም ማዘር፣ እዚህ ምድር ላይ የቆዩበትን እኮ ነው ያልኩት። እንግዲህ ማውቃውን ነገርኩ። የቀረውን ደግሞ እራት እየበላን ብንጫወት አይሻልም? እኔ እኮ ተምታታብኝ። ቤት ነው ማህፀን ነው የተከራየሁት። እንዴት ያለ ነገር ነው? ያው 9 ወር ቆይተህበታል። ቤትህ በለው። ኧረ ስለፈጠሩት ፈጣሪን እንኳን አይፈሩም። እኔ እመርቅሃለሁ የኔ ልጅ። ከምረግምህ ደግሞ ብመርቅህ አይሻልም? ምን ብሎ ነው የሚመርቁኝ ደግሞ? ብዙ ነው የምመርቅህ። ለምሳሌ ዘርተህ ማይመስል ምርቃት። እኔ እኮ ዘራለሁ እኮ። እርሶ ግን እድሜዎት ሄዷል። በቃ እድሜዎት በጣም ሄዷል፣ አጅቷል። ልቅም አልችልም መቼ ማያስቅም እናማ ይኸውልዎት እርሶ ያሉበት አሁን እድሜዎት እኮ ቆንጆ ጋቢ እየገዙ እኮ የሚቋጩበት እድሜ ነው። እርሶ ግን ከጋቢው ይልቅ እንደኔ ያሉ ወጣቶችን ነው እየቋጩ ያሉት። በኋላ እንዳይቆጩት ግን ውሉን ፈርመሃል መቼስ። እዚህ ቤት መቆየት ካልፈለክ ቤቱን ለቀህ ውልቅ በል። ብሬ አይመለስም እንዴ? አዎ እንደውም ወሰንኩ። በቃ ቤቱን ለቅቄ ውልቅ ከምል ቤት ውስጥ ገብቼ ልብሴን ውልቅ ነው በቃ። በላ እንግዲህ ቪዲዮ እንደተመቻችሁ እንግዲህ ተስፋ አደርጋለሁ። ሰብስክራይብ ኤንድ ሼር በማድረግ ይሄን ቤተሰብ መቀላቀል ይችላሉ። ሰብስክራይብ እና ሼር ግን እንዳይረሳ። ሰላም ነው አባቴ? ሰላም ነው። ቦሎ አርገኛ እንዴ? በቲክቶክ ላይ ነው። በቲክቶክ ስምሽን ንገሪኝ። ሲነኝ የዲ እናቱና ካጂ ያስተነበ ሰፈር አሁን እዚህ መጥቻለሁ። ዱባይ ልሄድ ነው። ምንድነው የምትላ ስም ነው ተናጠናት? ኧረ ማቲፐር ምን ይመስላል? በእናትህ ሻህን ተናጠ። እሺ ወደዚህ ሄዶ ላረገኝ ኮሜንት አድርግልኝ። ሚለው አሻንጉት አድርገኝ። እሺ አርግልሃል። ሚለው አሻንጉት አድርገኝ። አርግልሃል። ወደዚህ ሄዳ ስልኬ ነው። ወደዚህ ሄዳ ስንት ፍለወር አለህ አንተ? ፎሎ ማለት ነው። ኧረ ወደዚህ ሄድ በእናትህ። ምን ይመስላል? በእናትህ ይበምስ የምትሉ ብለህ ጣፍ። ፎሎ አርገኛል ከኛ አርግያለሁ። አሁን ማሁንም ጣፍልኝ። ይበምስ የምትሉ ብለህ ጣፍ። እሺ እጽፍልሃለሁ። ማመራይት ሪሞስት አድርገኝ። ሪፖስት ላለው ብለህ እሺ አረኩ። እሱ ነገር አድርገኝ። ምን ይመስላል? ሂድ በቃ ወደዛ ያሟል የምትሉ እኔንም እስኪ አፈምስ መጥተናል አቡስቶ ብለናል። እሺ አስተላቂ ነው እየመጣኝ ሰማሽ? አዲስ እኮ ዝምዝሞ የምን አባት ዝምዝም ነው ደግሞ መርጥ እኮ ዝምዝሞ መጥቷል። የጌትም እየለቃቀምክ እየመጣ አይደለም። ቆይ አይደለም። ምንድን ነው የምትልልኝ? እሺ ኧረ በእናትህ ተው አታስቀኝ። በእናትህ ተው አታስቀኝ። ይሄ እኮ የሚያስፈር ነው። አስጠላ በእናትህ። ምንድን ነው? ቆይ ለቃቀመው የትም ተወለድ ከፈለክ ማትደግ ኧረ በእናትህ ተው ግን ተው። ማን ይመችሻል? ሻው አንቺ ከብብቴ ጀማዓና ከሰፈትፍቴ ጀማዓ ግማታ ልስቶኑ የዘገየበት ምክንያት ምንድን ነው? ጥሩ ጥያቄ ነው። ለምን መሰለህ የዘገየው? እኛ የአካባቢ ቅርስነቱን እንዲለቅ አልፈለግም። በአንድ ሪሞት ንክኪ ነው። ልክ ሲገለበት ኮብልስቶን፣ ልክ ሲገለበት ደግሞ አሁን ይዞታ ያለው የለም ሳሩን እንዲዝ ነው እየተሰራ ያለው ስራ። ግን የቱ ጋር ነው እየተሰራ ያለው? አይታይም ማለት ይኸውልህ፣ ከዚህ ስራውን ከቆምንበት ስር ኮብልስቶኑ እየተሰራ ነው። ካላመንከኝ ዘቅ ብለህ እኮ ማዳመጥ ትችላለህ። አምኞታለሁ። ድንጋይ እየጠረቡ ነው አሁን በዚህ ሰዓት ራሱ በደምብ ኩልል ብለው ነው የሚሰማው። አምኞታለሁ። ግን ጥያቄው የዚህ አካባቢ ማህበረሰብ ጥያቄያቸው የተሰበሰበው ብር የት ገባ? ማን በለው ነው ጥያቄያቸው። አልተበላ። የተሰበሰበው ገንዘብ እረዳሃለሁ፣ ለመንገድ ስራ ቢሆንም የተሰበሰበውን ገንዘብ እኛ ኃላፊዎች በተሰበሰብን ቁጥር ቆሎና ውሃ በመግዛት ጨርሰናል ማለት ይቻላል። ግን ለዚህ ክልል ገጠር ማልተኛው እኔ ከትላልቅ ባለሀብቶች ጋር በመነጋገር ለዚህ ገጠር ትራክተር፣ ዶዘር፣ ማዘር አውሮፕላን ነው የሚቀረን እዚህ ክልል እዚህ ገጠር ላይ ያልኩ ነው። ዋው የሚገርም ነው በእውነቱ። እርሱ ይህን ካደረጉ ለዚህ የአካባቢ ማህበረሰብ መልካም ዜና። እሱ ብቻ እንዳይመስልህ እኔ በግሌ በመጣጣር እንግሊዝ ሀገር ካለ የኳስ ቡድን አርሰናል ከተባለ የኳስ ቡድን ጋር በመምከር አሪፍ ማረሾችን እንደሚያበረክቱልን ቃል ገብተውልናል። ከሱም በተጨማሪ ደግሞ የዚህ ገጠር ማህበረሰብ ከዚህ በኋላ ስለ ጫማ እንዳያስብ ታኬታ ነው ማለብሳቸው የሚል ቃልም ገብቶልናል ለማለት ነው። ዋው ደስ ይላል በእውነቱ። እርሱ ይህን ካደረጉ የዚህ አካባቢ ጀግና ኖት። አውቃለሁ። ልክ እኔ ምን ያሳደገኝ ያበላኝ ማህበረሰብ ሙያ የግዴታ እኮ ነው። እንዲህ ስትለኝ እኔ ይሰማኛል። አህልቅሱ እርሱ እኮ ጀግና ኖት። ጠንከር ይበሉ እንጂ። ልክ ነህ። አሁን ጠንከር ካላልኩ ማን አለው ለዚህ ገጠር ነዋሪ አይደለ? እኔ አሁን አንድ ማለትና
መናገር የምፈልገው ነገር ለዚህ ገጠር ነዋሪ አርሰናል የተባለው ቡድን ቃል የገባልን ነገር ለማስፈጸም እኔ በቦታው መገኘት ስላለብኝ እንግሊዝ ሀገር መሄድበትን ጥቅሙ የጋራ የመሆኑ በመገንዘብ በሬ ያለው በሬውን ሽጦ በሬ የሌለው ራሱን ሽጦ 10 ሺህ ብር እንዲያዋጣ ተንበርክኬ ነው የምጠይቀው ምለም